ሰላም ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እስኪ ዛሬ አንድ ጥያቄ ልጠይቃችሁ። ቂቤ አንጥራችሁ ስትጨርሱ የምታጠሉት ማለት ከእሳት ላይ የምታወጡት ምን ሲሆን ነው? ምን ሲሆን ነው በቅቶታል ብላችሁ ከእሳት ላይ ቂቤ የምታወጡት? ሌላው ነገር ደግሞ የምትጨምሩት ቅመም ምንድን ነው? እስኪ ኮመንት ላይ ጻፉልኝ። ምክንያቱም ኢትዮጵያውያን እናቶች ባለሙያዎች ናቸው፣ ኢትዮጵያውያን ሴቶች ባለሙያዎች ናቸው እና ሁሉም እንደየሙያው እንትን ይላል። ሁሉም እንደየሙያው ነው፣ በየቤቱ ስራው ነው የሚሰራው እና እስኪ እናንተ ኮመንት ላይ ቂቤ በቅቶታል ብዬ የማወጣው እንደዚህ ሲሆን ነው እንዲህ ሲሆን ነው ብያላችሁ እስኪ ኮመንት ላይ ጻፉልኝ። ሌላው ነገር ደግሞ ምን ቅመም ነው የምትጨምሩት እና ያን የምትጨምሩትን ቅመም ኮመንት ላይ ጻፉልኝ እና እስኪ ሰብስክራይብ ማድረግ ደግሞ አትርሱ፣ ላይክ ማድረግ አትርሱ። የሚገርማችሁ ነገር እኔ ራሴ ቪዲዮዎችን እያየሁ በፊት ጊዜ ሰብስክራይብ አላረግም ነበረ። አሁን ግን ማየውን ቪዲዮ ላይክ አረጋለሁ፣ ሰብስክራይብ አድርጋለሁ። ለምን ተጠቅሜያለሁ። እንደው ባልጠቀም እንኳን አይቻለሁ። ስለዚህ በቃ ላይክ ሰብስክራይብ አድርጋለሁ ማንኛውንም የዩቲዩብ ቪዲዮ ሳይ ማለት ነው። እና ፕሊዝ 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 ሰብስክራይብ አድርጉ። እወዳችኋለሁ።